ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። በአፋር ክልል ኤርታሌ በሺህ ዓመታት ውስጥ የተከሰተው የእሳተ ገሞራ ፍንዳታ ጭስ መቀነሱ ተገለጸ። በአፋር ክልል ኤርታሌ አቅራቢያ የሃይሊ ጉቢ እሳተ ገሞራ ከሺህ ዓመታት በኋላ ባለፈው እሁድ ዳግም መፈንዳቱ ተዘገበ። የሲምሶኒያ የዓለም አቀፍ የእሳተ ገሞራ መርሃ ግብሩ ላይ የተመዘገቡ ሰነዶችን ጠቅሶ እንደዘገበው የሃይሊ ጉቢ እሳተ ገሞራ ላለፉት 12000 ዓመታት ተከስቶ አያውቅም ብሏል። በሰሜን ኢትዮጵያ አፋር ክልል ውስጥ የሚገኘው የኤርታሌ ንጉሥ እሳተ ገሞራ ሃይሊ ጉቢንም ያካትታል ተብሏል። በአፋር ክልል ሃይሊ ጉቢ የተከሰተው የእሳተ ገሞራ ፍንዳታ መጠኑ በትናንትናው ዕለት መቀነሱን የሲምሶኒያ ተቋም ዘግቧል። ሆኖም በእሳተ ገሞራው የተከሰተው አመዳዊ የደመና ቡልክታ ከ7620 እስከ 13716 ሜትር ከፍታ ድረስ ሲታይ እንደነበረም ተቋሙ አክሏል። ከዚህ ቀደም ከከፍተኛ የእሳተ ገሞራ ለሺህ ዘመናት የእሳት ባር ሆኖ ረግቶ በቆየው የኤርታሌ ረባዳማ ስፍራ በተደጋጋሚ ጭስ ሲታይ መቆየቱ ይታወቃል። የእሳተ ገሞራ ፍንዳታው ረዥም ነውጥ ርቀት ድረስ እንደተሰማም ተዘግቧል። ከአቅራቢያው ከሚገኘው ተራራማ ስፍራ ሰሞኑን የተከሰተው የእሳተ ገሞራ ፍንዳታ እስከ አፍዴራ ወረዳ ድረስ ንዝረት ማስከተሉም ታውቋል። ሁኔታው በአካባቢው ማህበረሰብ ላይ ብርቱ ድንጋጤ ፈጥሮ እንደነበርም ተጠቅሷል። ከዚህ ቀደም ባለፉት 5 ወራት ውስጥ በአካባቢው የተለያዩ 4 ቦታዎች ፍንዳታዎች ሲከሰቱ ተስተውሎ ነበር። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር ተናገረ። ግለሰቡ በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብሏል። ይህ የተባለው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ በዚህም 11 ሰዎች በቫይረሱ ተጠቅተዋል ተብሏል። 6ቱ ህይወታቸውም አልፏል ተብሏል። 5ቱ ደግሞ በሕክምና ላይ ናቸውም ሲሉም አስረድተዋል። ዘገባው የሸገር ራዲዮ ነው። ከ90 ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳ ያለባት እና በእርስ በርስ ጦርነት ውስጥ የምትገኘው ሱዳን በ1 ዓመት ከ6 ወር ዕዳዋን ለመክፈል ተስማምታ የነበር ቢሆንም አሁን ላይ ማቋረጧን የኢትዮጵያ ኤሌክትሪክ ኃይል ገልጿል። ወደ ጦርነት ከመግባቷ በፊት ከኢትዮጵያ ጋር የኃይል ሽያጭ ስምምነት የተዋዋለችው ሱዳን ከ2 ዓመት በላይ ባስቆጠረው ጦርነት ዕዳዋን መክፈል እንዳልቻለች እና ተወስደው ከነበረውም ከ120 ሜጋዋት ወደ 10 እና 20 ሜጋዋት የኃይል ፍጆቷ ዝቅ ማለቱ መገለጹ የሚታወስ ነው። በዚህም በ2017 ዓ.ም አጋማሽ ያለባትን ዕዳ ለመክፈል ከኢትዮጵያ ኤሌክትሪክ ኃይል ጋር የመክፈያ ቀን ድርድር አድርጋ ለ1 ዓመት ከ6 ወር እንደምታጠናቀቅ የጊዜ ገደብ ቢሰጣትም $1 ሚሊዮን ብቻ ከፍላ ሂደቱ መቋረጡን የኃይል መስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተናግረዋል። ኢትዮጵያ ኤሌክትሪክ ኃይል በሽያጭ ከምታቀርብላቸው የጎረቤት ሀገራት መካከል አንዷ የሆነችው ሱዳን ዕዳዋን መክፈል ባትችልም ሌሎች ሀገራት ማለትም ጅቡቲ፣ ኬንያና በሙከራ ደረጃ ኃይል እየገዛች ያለችው ታንዛኒያ ዕዳቸውን በወቅቱ እየከፈሉ የኃይል ሽያጩም እየተከናወነ መሆኑን የኮሚኒኬሽን ዳይሬክተሩ ገልጸዋል። ኢትዮጵያ ከውሃ ኃይል የምታገኘው 90 ከመቶ በላይ የኤሌክትሪክ ኃይል ለሀገር ውስጥ ብቻ ሳይሆን ለውጭ ማቅረብ ከጀመረች በኋላ ያሉት መሻሻሎች እየጨመሩ ነው ተብሏል። ሐሰተኛ የውጭ ሀገራት ገንዘቦችን ይዘው ሲንቀሳቀሱ የነበሩ 4 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎቹ በርዋ ከበደ፣ ሙላት አባይ፣ ሳሙኤል ሙልጌታና ጃኮብ ፔንዞ የተባሉ ሲሆን የወንጀል ድርጊቱን የፈጸሙት ጥቅምት 30 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ልዩ ቦታው ልዩ ሆቴል አካባቢ ነው። ሙላት አባይ የተባለው ተጠርጣሪ የተበደረውን ገንዘብ ሊመልስል በማለት ሐሰተኛ $100 ለጓደኛው እንደሰጠው የገለጸው የንፋስ ስልክ ላፍቶ ከተማ ፖሊስ መምሪያ ግለሰቡም ከጓደኛው የተቀበለውን ዶላር ወደ ባንክ በመሄድ ለመመንዘር ሲሞክር ሐሰተኛ መሆኑ ስለተረጋገጠ ለፖሊስ ጥቆማ ሰጥቷል። ፖሊስም ጥቆማውን መነሻ በማድረግ
በወንጀሉ አንደኛውን ተጠርጣሪ ከነአባሪው በመያዝ በተደረገ የአካል ፍተሻም 1000 ሐሰተኛ ዩሮ ሊገኝበት ችሏል። ፖሊስ ባደረገው ምርመራ የማስፋት ተግባር ሳሙኤል ሙልጌታ የተባለው ተጠርጣሪ እንደሰጣቸው ለፖሊስ መረጃ በመስጠታቸው የተጠቀሰው ግለሰብ በቁጥጥር ስር በሚውልበት ጊዜም 1400 ሐሰተኛ ዶላር እንደተገኘበትም የምርመራ መዝገቡ ያስረዳል። ምርመራውን የማስፋት ስራውን ያላቆመው ፖሊስ ሶስተኛ ተጠርጣሪ ሐሰተኛ ዶላሩን ከየት እንዳመጣው ሲጠየቅ የውጭ ሀገር ዜጋ ወደ ሆነው አራተኛ ተጠርጣሪ ጃኮ ኬንዞ መምራቱን ያስታወሰው ፖሊስ የውጭ ሀገር ዜግነት ያለው አራተኛ ተጠርጣሪም 5600 ሐሰተኛ ዶላር መገናኛ አካባቢ ይዞ ሲንቀሳቀስ በቁጥጥር ስር የዋለና በአጠቃላይ ከ8000 በላይ የውጭ ሀገር ገንዘቦች መያዛቸውን ፖሊስ ገልጿል። ህብረተሰቡ ሐሰተኛ የውጭ ሀገርም ሆነ የሀገር ውስጥ የገንዘብ ኖቶችን ስርጭት ለመከላከል ከሚመለከታቸው የጸጥታ አካላት ጋር በጋራ በመሆን መከላከል ይኖርበታል ሲልም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል።